ፋይናሊ ፓሪስ ኤፌል ታወር ጋር ነኝ ያለሁት። እዚህ ጋር የምታዩት ብሪጅ ደግሞ የቬነስ ብሪጅ ኢታሊ ያለው ቬነስ ብሪጅ እና አሁን ያለነው ይኸው ካሲኖ ገብተናል እና ይሄ እንዳለ የቁማር ቦታ ነው የምታዩት። እንዳለ እዛ ጋር የምታዩት እንዳልኳቸው ኢታሊ ነው ያለነው። ይኸውት እዚህ እንዳለ እዚህ ጋር ምግብ አለ። በማታ መተናል ለንደን የለንደን ክሎክ ሰዓቱን የምታዩት። አሁን ያለነው ጓንጆ ሳውዝ ሬልዌይ ስቴሽን ነው እና እንዴት እንደሚያምር እና ወደ ገራሚ ቦታ ልንሄድ ነው። ተከታተሉ፣ እናሳያችኋለን አሪፍ አሪፍ ቪዲዮዎች። ሌትስ ጎ። እዩት፣ ወደ ትሬናችን ልንገባ ነው እና እዩት እንዴት ትልቅ እንደሆነ። እና ወደ ትሬን ውስጥ ገብተናል። እየፈለግን ነው እኛ 3 ቁጥር ነው። ይሄ 7 አሁን 7 ላይ ነን። ወደ 3 እንሄዳለን ማለት ነው። 3 ወላ ያው ቁጭ ብለን ነው የምንሄደው ዛሬ። ሰው በውጭ በኩል ነው እንትኑ የሚያገኘው፣ እኛ ግን በውስጥ ነው እየሄድን ነው ከ8 ጀምሮ እስከ 3 እና እየሄድን ነው። ውጭው ይሄ ይመስላል። ገና 7 ሰዓት ነው የመሸ ይመስላል። ገና ከቀኑ 7 ሰዓት 3 ፋይናሊ መቀመጫችን አግኝተን ቁጭ ብለናል። ያው ጀለስ ማለት who's jealous? Jealous is like friend. I know. Oh. Bro. Don't call me jealous. No, you said jealous and I was like, who the hell is jealous, bro? In Ethiopia we use that. Jealous. Slang, yeah. Bro. Really slang. We use. Is that what language is that? English? Or your language? Not my own language. Just Jealous, use jealous. but jealous is English. Yeah, English. But you We guys use jealous as friend. It's like, yeah. That's crazy, Really? bro. እና ያው እኛ ጀለስ እንጠቀማለን ኢትዮጵያ ላይ ያው እሱ አያውቅም። My nigga just said jealous. And I was like, what እና is this? አሁን ወደ ሌላ ከተማ ልንሄድ ነው። Jealous means friend. ከተማም ነው አገርም ነው። ለቻይና ከተማ ነው ግን እንደ ሌላ ሀገር ነው። የራሳቸው ፓስፖርት ቪዛ ያስፈልጋል እና ቪዛ አስመጥቼ ነው የምገባው። ተከታተሉ፣ አሳያችኋለሁ። ከዛ በኋላ ፓሪስ እንሄዳለን። ለንደን and Lisbon also. 3 and Venice also. What are you talking about? We go now. 4 city. Yo, we went to Europe, man. Yeah, we go to Europe. So let's see. ተከታተሉ እና አሳያችኋለሁ። ፋይናሊ የእኛም ትሬን ተነስቷል እና ጉዞ ጀምረናል። ስንደርስ እናሳያችኋለን። ሌትስ ጎ። All American badass. Yeah, I need to come live here. እና ፋይናሊ ጁሃይ ደርሰናል። ወደ ማካው ለመሄድ ከጓንጆ ሳውዝ ሬልዌይ ስቴሽን ተነስታችሁ ወደ ጁሃይ ድረስ የምትመጡት። ጁሃይ ከደረሳችሁ በኋላ እዚህ ጋር የምታዩት ኤክስቼንጅ አለ፣ መቀየር አለባችሁ። 200 የቻይና ዩዋን ትቀይራላችሁ እና እነሱ ምን ይሰጧችኋል? 200 የማካው ብርና 200 ማለት ነው። እና
ትርፍ ደግሞ ሌላ 15 የቻይና ዩዋን ትርፍ ማለት ይሰጧችኋል። እና እሱን ተቀብላችሁ ለቪዛ የሚከፈል 200 ዩዋን 200 የማካው ብር ይከፈላል። ቀሪውን የ15 RMB ደግሞ ታስቀምጣላችሁ ማለት ነው። አያስፈልግም። ያው የቻይና ብር ስለሚበልጥ ነው ከነሱ ብር የቻይና ብር ትንሽ ከፍ ይላል። ለዛ ነው 200 የቻይና ብር ሰጣችሁ 200 የማካው ብርና 15 የቻይና ዩዋን ነው የሚመለስላችሁ ማለት ነው። አሳያችኋለሁ። ወደ ማካው ከገባው በኋላ ማካውን አሳያችኋለሁ። ሌትስ ጎ አሊ ብራችን ዘርዝና 200 የማካው ብር ላሳያችሁ ብሩን እና 200 ቀይረናል። አሁን ወደ ኢሚግሬሽን እየፈለግን ነው። ይሁት ውጭ እና አሁን የቪዛ ከፍለን ወደ እንገባለን ወደ ከተማው። ሌትስ ጎ እና ወደ ኢሚግሬሽን እየሄድን ነው፣ እየደረስን ነው። በጣም ብዙ ሰው ከፊት ለፊት ይመጣል። ያው ወደዚህ ወደ ቻይና እየገቡ ነው። ከማካ ወደዚህ ወደ ቻይና የተመለሱ እና ደግሞ እኛ ወደዛ ከተማ ልንሄድ ነው። እና ያው ደርሰናል። ጁሃይ ጎምቤይ ፖርት ነው ይሄ ፖርት ደርሰናል። እና ኢሚግሬሽን ጋር እየሄድን ነው። የጎምቤይ ፖርት በዚህ ነው። እስቲ እየሄድን ነው። እኛም የመጀመሪያችን ጊዜ ነው። ያልሆነ ቦታ ሄደን ተሳስተን አሁን ወደ መጣንበት ተመልሰናል። እዚህ ጋር ነበር ቅድም የመጣ ነውና አሁን በመጣንበት ተመልሰን ወደ ግራ እንታጠፋለን። ኢሚግሬሽኑ እዚህ ነው ተብሏል። እና ተሳስታችሁ ወደ ውስጥ እንዳትገቡ። ልክ እንደመጣችሁ እቺ ቦታ ወደ ግራ በኩል ነው የምትታጠፉት። ከዛ ከመጣችሁ ወደ ቀኝ፣ ከሄዳችሁ ከተመለሳችሁ ደግሞ ወደ ግራ ነው የምትታጠፉት። ኢሚግሬሽን ያለው እዚህ ጋር ነው። ሜቢ እንድታውቁት ብዬ ነው። እዚህ ለመጣችሁ ለአዲስ ለሆነባችሁ ያው በዚህ ጋር ትገባላችሁ። ኢሚግሬሽን በዚህ ጋር ነው። ከዛ በኋላ ወደ ማካው እንገባለን እና ያው ቻይናን አቋርጠን ወደ ማካው ቻይና ነው ድንበር ነው ያለ ነው። እዩት። ዋው እና ያው ኢሚግሬሽን ደርሰናል። ቻይናን አቋርጠን ወደ አሳያችኋለሁ ወደ ማካው ልንገባ ነው። ፋይናሊ ያው ጨርሰን ወደ ማካው ከተማ ከፍተናል። ያው ቪዛችን ተቀብለናል እና ጓደኛዬ የጠበኩት ነው። ያው የሱ ፓስፖርት የኒውዚላንድ ስለሆነ ምንም ቪዛ ያስፈልገው እና የሱም እየወጣ ነው። በዛ የጠበኩት ነው እና ለዚህ ቪዛ 200 የማካው ብር ነው የከፈልኩት። እና ከመጣችሁ በኋላ እዚህ እንደነገርኳችሁ ጁሃይ ዶምቤይ ፖርት እዛ ነው የምትመጡት። ከዛ በኪሳችሁ በእንትን በአሊፔ ወይ ደግሞ በካሽ 5000 የቻይና ብር RMB መያዝ አለባችሁ። እሱን ከያዛችሁ በኋላ በቃ ትመጣላችሁ። የ200 የማካው መያዝ አለባችሁ ቀይራችሁ። ከዛ በኋላ እዚህ እንደገባችሁ ፎርም ራሳችሁ ትሞላላችሁ። ፎርም ይሰጧችኋል። ከሞላችሁ በኋላ ያው እንደዚህ ቪዛው ተሰጥቷችሁ ተመትላችሁ ትገባላችሁ ማለት ነው። We are here in Macau now. አሁን ማካው ገብተናል። እንደምታዩት ከተሞቹ ገና አሁን መግቢያ ላይ ያለ ነው። ኳላ የምታዩት ኢሚግሬሽን እዚህ ነው እና ከፊት ለፊት ያለውን ይሄ እዚህ አጠገብ ያለው የኦልድ አይነት ከተማ ነው የሚመስለው። ህንጻዎቹ የቆዩ ናቸው ምናምን። ግን እስቲ አሪፍ ቦታ አለ። ወደዛ እንሄዳለን። ተከታተሉ። እና አሁን ማካውን ያለ ነው ገብተናል። እና አሁን ወደ ፓሪስ እንሄዳለን እና ሊዝበን እና ቬኒስ የኢታሊ እና ለንደን እነዚህን አራቱን ከተማ እንዳለን እና እንትኑ ኢሚግሬሽኑ እዚህ ጋር ነው ከኋላ የምታዩት ከሆነ እየሄድን ነው ወደ ኤፍል ታወር፣ ሊዝበን፣ ቬኒስ እና የለንደን ከተሞች እናያለን። ተከታተሉ።
እና አሁን እኛ ያለነው የት መሰላችሁ? ካንታይ ጄ ምናምን የሚባል በ51 ቁጥር ባስ ነው የገባ ነው። እና ማካው ከገባችሁ በ51 ቁጥር 51 ኤ በሚል ትንሽ ሄድቱልና እንትን ላይ አይፎን ስልክ ያላችሁ በዛ ቼክ ማድረግ ትችላላችሁ። እና ከዛ በኋላ በ51 ኤ ቁጥር ይዛችሁ ቀጥታ መሄድ ነው እስከ ኤፌል ታወር እንደዚህ ማለት ነው። አሳያችሁ። አሁን ከዚህ ትነሳላችሁ ካንታይ ጄ፣ ከዛ እየታርፋላችሁ እዚህ ሮድ ዶንቻ ምናምን የሚለው ጋር ከዛ በቃ እዚህ ጋር ኤፌል ታወር እዚህ ጋር አለ ማለት ነው። እና ኤፌል ታወሩ የእንትኑም የምንድን ነው የጋምብሊንግ ይሄ እንትኑ ያለበት ቦታ ምናምን በቃ ሁሉ ነገር እዛ ካሲኖ ማለት ካሲኖ ያለው እዛ ነው። ኤፌል ታወር ከፊት ለፊቱ ደግሞ የለንደን እንትኑ አለ ከተማው አለ ምናምን እና ጽድት ያለ ቦታ ነው። እና ከመጣችሁ እንደዛ አድርጋችሁ ሂዱ እና በጣም ቀላል ነው። ተከታተሉ እስክንደርስ ድረስ። እና አሁን ደርሰናል ወደ ኤፌል ታወር ወደዛ እየሄድን ነው። እና እዚህ ማካ ውስጥ በጣም የገረመኝ ነገር በቃ ይሄ ስፖርት በነፃነት መስራት ትችላላችሁ። እዛ ጋርም እዚህ ጋርም በቃ መጫወቻ አለ። እዛ ጋር የፑሽ አፕ የምናምን ብዙ እንትኖች አለ የስፖርት መስሪያ ደስ ይላል። እዚህ ጋር ዲጋፕ የምትሰሩበት ፑል አፕ የምትሰሩበት ከፊት ለፊት እና በነፃ ነው። እና ከተማው ጸዴ ነው፣ በጣም ያምራል የምር። አይ ዶንት ቲንክ በዚህ ጋር የባስ መራመጃ ነው፣ ባስ መሄድበት ነው። በዚህ ጋር መሄድ አይቻልም። እና እስካሁን አላየሁም እንትን የሜትሮ የግራውንድ ሜትሮ አላየሁም። ይኑር አይኑር እርግጠኛ አይደለሁም። ሶ ሌትስ ጎ ኢትስ አፕ ኦኬ። እና ከተማው በጣም ጸዴ ነው የምር። በቃ እንዴት ብልንገራችሁ በጣም ጽድት ያለ ነው፣ ኩል ነው። በቃ እንደ አውሮፓ ነው ጽድት አድርገው የሰሩት። እና ማካውና ሆንግ ኮንግ በጣም ጸዴ ናቸው። የውጪ ያው ማካው በፖርቹጊዝ ነው የተገዛችው፣ ሆንግ ኮንግ ደግሞ በዩኬ ነው። እና ጽድት አድርገው ነው የሰሩት። እንዴት አባቱ እንደሚያምር እና ኤፌል ታወር አጠገቤ ነው ያለው፣ አሳያችኋለሁ። በቃ ቁጭ የትክክለኛ ኤፌል ታወር ነው የሚመስለው የምር በጣም ያምራል። ያው በቪዲዮ ላይ ያየሁት ለመጀመሪያ ጊዜ ነው የምመጣው። እና ያው ከፊት ለፊቴ ነው ያለው፣ ደርሰናል። ተከታተሉ። እና ከተማው እንዴት አባቱ እንደሚያምር እዩት። ኤፌል ታወር እዛ ጋር ነው የሚታያችሁ ከሆነ ከላይ ጫፏ ነው የምትታየው፣ በደንብ አትታየው። ያ እና እንዴት አድርጎ እንደሰሩት የምር እንዴት እንደሚያምር እዩት። ይኸው በዛ ጋር ሜጃ አለ እዩት። በዛ ጋርም እንደገና ድጋሚ አለ። እና እንዴት ከተማው እንደሰሩት እዩት። እኛ እንደዚህ እየሄድን ነው። ዋው እንዴት አባቱ እንደሚያምር እዩት። እዛ ጋር ያሉ ከተሞች ጽድት አድርገው የምር ኧረ ማካው እንደዚህ ታምራለች። በቃ ጽድት ያለች ከተማ የምር በቃ ፎ አድርገው ነው የሰሯት። በጣም ደስ ትላለች። በዚህ ጋርም በቃ ዜብራ ምናምን የለም። በቃ በዚህ ነው በላይ ነው መሸጋገር ነው። እና በጣም ያምራል። ዩቱ አስፋልቱ በቃ የምር በጣም ጽድት ያለ አስፋልት በቃ ይበላበታል ምግብ ራሱ እዚህ ላይ
ግን አይ ቲንክ እንትን የላቸውም ሜትሮ የግራውንድ ሜትሮ የላቸውም እንደ ቻይና። ያው ሙሉ ነገር የቻይና ውስጥ ብትሆንም ሁሉ ነገር በራሷ የምታስተዳደረው ቪዛ ያስፈልጋል እዚህ ለመግባት። የውጭ ሀገር ኢትዮጵያዊ ካልሆናችሁ ደግሞ ኢሮፕ ወይ ሌላ ዜጋ ምናምን ከሆናችሁ ደግሞ ጀስት እንትን ያስፈልጋል። እሱም ፍሪ ቪዛ ነው ለእናንተ። ያው እንትን የሆነች ኪውአር ኮድ ወረቀት አለች እና እሱን ተሰጥቷችሁ ነው የምትገቡ እዚህ ሀገር የምትገቡት። እና ጽድት ያለች ከተማ ነች የምር። ቻይና ከመጣችሁ እዚህ መምጣት አለባችሁ። የኢትዮጵያ ፍሪ ቪዛ ነው፣ ቪዛ ኦን አራይቫል ነው። ልክ እዛ ስትደርሱ ነው ቪዛ የሚመታላችሁ። እና እንዴት እንደሚያምር አልገባችሁም? የምር ጽድት ያለ ከተማ እዩ። እዚህ ጋር ደግሞ ያደረጉትን ላሳያችሁ፣ ግድግዳ ላይ ያለው ነገር እና ማካው በፖርቱጌዝ ቀኝ ግዛት ተገዝታ ነበረ እና በቃ ለዛ ነው ሰዎቹ ፖርቱጌዝ ቋንቋ ያወራሉ። ያው አብዛኞቹ ቻይንኛ የሚያወሩት የካንቶኒዝ ቋንቋ የሚያወሩት ማንደሪን ሳይሆን ካንቶኒዝ ቋንቋ የሚያወሩት። ያው ለጓንጆ ቅርብ ከተማ ስለሆነች ካንቶኒዝ ነው የሚያወሩት እና እንግሊዝኛም የተወሰነ ያወራሉ እና ፖርቱጌዝ ቋንቋ ነው የሚያወሩት። ብራቸውም ከረንሲ ይለያል፣ የነሱ ከረንሲ ይለያል። የሚጠቀሙት ብር ግን ይሰራል፣ የቻይናን ብር ይሰራል። እዚህ የካሽም ይሰራል፣ የቻይና ካሽም ይሰራል። የምር በጣም ገራሚ ከተማ ነች። በቃ ይሄ ማሌዥያ እና ሲንጋፖር ሲሄድ የተሰማኝ ስሜት ነው የተሰማኝ ያለው። የምር በቃ አስፋልት ጽድት ያለ እንትኑ ህንፃዎቹ በቃ ሁሉ ነገር ቢልዲንግ ምናምን ሁሉ ነገር ይለያል። በቃ ቤት ጽድት ያለች ከተማ ነች እና የምር በጣም ነው የሚያምረው። ዋው እንዴት እንደሚያምር ይሁት። እንዴት አባቱ እንደሚያምር ይሁት። ኤፌል ታወር እዛ ጋር አለ። ኤፌል ታወር ቺዝና እዛ ጋር ደግሞ ኢንግላንድ ከርቀት አለች እና ፋይናሊ ኤፌል ታወር ጋር ነን። ፓሪስ ገብተናል እና እዩት እንዴት አባቱ እንደሚያምር። ፋይናሊ ፓሪስ ኤፌል ታወር ጋር ነኝ ያለሁት እና ፓሪስ ገብቻለሁ። እንዴት አባቱ እንደሚያምር እዩት። ዋው በጣም ነው የሚያምረው፣ ለየት ይላል እና እስቲ ነው እዚህ ጋር ደግሞ ሌላ ህንጻ አለ በጣም የሚያምር በፖርቱጌዝ የፖርቱጋል ነው የሚመስለው። ይሄ ቦታ ደግሞ ሊዝበን እና እንዴት እንደሚያምር እዩት። ዋው የምር በጣም ይለያል። እዚህ ጋር ታክሲ መቆሞች እዚህ ጋር ናቸው እና እዛ ጋር እና በጣም ያምራል። ከዚህ ህንጻ ይወጡና እዚህ ይቆማሉ እና የምር በጣም ነው የሚያምሩ፣ በጣም ደስ ይላል እና እዩት። እና እየሄድኩ ነው ወደ የለንደን እንትን እዚህ ጋር የለንደን ክሎክ አለ፣ የለንደን ሰዓት፣ ለንደን ላይ ያለው ሰዓት ማለት ነው። እና ያው እመጣለሁ፣ መምጣት አይቀርም ለንደን በቅርቡ ያው በዚሁ ከቀጠልኩኝ እና በቃ ፊሊንጉ በቃ እዛ ያላችሁ ነው የሚመስላችሁ። ኢማጂን እዚህ ጋር ፍራንስ እንደገባችሁ ፊሊንግ የተሰማችሁ፣ እዛ ጋር ደግሞ የለንደን ኢማጂን አስቡት። ሁለት ሀገር በአንዴ በቃ እዚህ ጋር ፎቶ ተነስታችሁ እዛ ጋር ትነሳላችሁ፣ ሁለት ሀገር ገብታችኋል ማለት ነው። እና እንዴት አባቱ እንደሚያምር እዩት። እዛ ጋር ደግሞ የለንደን ሰዓት የለንደን ክሎክ ማለት እዛ ጋር አለ የሚታያችሁ ከሆነ ከርቀቱ እዛ ጋር ማለት ነው። እዚህ ጋር ደግሞ የለንደን ሃውስ እና ከጀርቤ ደግሞ ዋት ኤፌል ታወር ከጀርቤ ደግሞ አለ እዛ ጋር የምታዩት ማለት ነው። ኤፌል ታወር አለ እና በጣም ያምራል። እንዴት እንደሚያምር አልገባችሁም? አሁን ወደ 12 ሰዓት ምናምን ሊሆን ነው እና ቦታውን እንዴት አባቱ እንደሚያምር እና ደግሞ አሁን ከፓሪስ ወደ ለንደን ገብተናል። ያለነው ለንደን ነው አሁን እና በጣም ያምራል የምር በቃ እንዴት አድርጎ ነው የሰሩት። በቃ የምር ኮፒ በቃ ሃይ ኮፒ ታውቃላችሁ፣ ከሃይ ኮፒ በላይ ነው ይሄ
ይሄ ሱፐር ሃይ ኮፒ ነው። ቁጭ አድርጎ ነው የሰሩት። እዩት እንዴት አባቱ እንደሚያምር እያንዳንዱ እንዴት አድርጎ እንደሰሩት እዩ። ዋው! እዚህ ጋር ከፊት ለፊት ደግሞ እዚህ ጋር ደግሞ ከኋላ የምታዩት ደግሞ ለንደን ክሎክ የለንደን ሰዓት ደግሞ ሰርቶታል። እንዴት በቃ የምር በቃ እዚህ አካባቢ ከመጣችሁ በቃ ይሄኛው በቃ ለንደን ነው። እዚህ አካባቢ ለንደን ነው በቃ የሚመስለው። እዚህ ጋር ደግሞ እዚህ አካባቢ ደግሞ የፓሪስ የፓሪዚያን ይሄ እንትኑ ህንጻው እና ደግሞ የኤፌል ታወሩ በቃ ቁጭ ፓሪስ ነው የሚመስለው። እና ለንደን ክሎክ ጋር ደርሰናል። ላሳያችሁ። ዋው እንዴት አባቱ እንደሚያምር እና ያው ለንደን ክሎክ ጋር ያለው ነው አሁን እዩት። እና በቃ ራሱን ኮፒ አድርገው የሰሩት የለንደን ክሎክ ሰዓቱን። እዚህ ጋር ደግሞ ሙሉ የለንደን ህንጻው አለ ቢልዲንጉ እንዴት እንደሚያምር። እዚህ ጋር ደግሞ የቬነስ እዚህ ጋር ደግሞ የኢታሊ ጋር ያለው ቬነስ ከተማ እሱን አድርጎ ነው የሰሩት። ግን ይቻላል በትንሽ ከተማ ላይ በትንሽ ቦታ ላይ አራት ሀገር የፍራንስ ኤፌል ታወር አለ፣ የለንደን አለ፣ የቬነስ እዚህ ጋር ቬንቴን ማካው ሪዞርት ሆቴል እዚህ ጋር ሆቴል ነው። የቬንቴን ማካው ሪዞርት ሆቴል ነው። ከላይ ደግሞ የምታዩት የቬነስ ብሪጅ ነው። ቬነስ ያለው ብሪጅ ማለት ነው። የምታውቁት ከሆነ ቬነስ ሄዶ ሰው ያውቀዋል። የቬነስ ብሪጅ ኢታሊ ያለው ነው። ምን አባቱ ደግሞ ያስደንግጠኛ እንደ በእናታችሁ። እና እየሄድን ነው የምር መሽቷል። አሁን ምግብ ለመብላት እስቲ እየፈለግን ነው። ምንም እዚያ አካባቢ የለም ሬስቶራንትም ካፌ። እስቲ ካፌ ካለ እየፈለግን ነው። ይሁት እንዴት እንደሚያምር ይለያል። ያው እዚህ ጋር ደግሞ የኢታሊ አለ። በቃ የኢታሊ እንትን ነው ክላሲካን የተከፈተው እና በቃ ለየት ይላል የምር። በቃ ይሁት ቬነስ እዚህ ጋር በቃ ቁጭ አድርጎ ሰርቶታል። እና ቬነስ ያው የቬነስ ብሪጅ ልንሻገር ነው፣ እየሄድን ነው። እዚህ ጋር በቃ የቬነስ ነው። እዛ ጋር ደግሞ የኤፌል ታወር አለ። በዚህ ጋር ደግሞ ለንደን ያው ለንደን አለ። በቃ ሶስት ሀገር በአንድ ቦታ ላይ ኢማጂን አስቡት እንዴት አድርገው እንደሰሩት። ከዚህ ጋር ከፊት ለፊት በኩልም ውሃ አለ። ቬንቴን የቬንቴን እንትን ማለት ነው። ቻይና የማይሰራው ነገር የለም። ምንም ነገር ኮፒ ያደርጋል። ቻይና ፀሐይን ለመስራት የሞከረ ህዝብ ናቸው የምር። ቻይኖች ይለያሉ። በቃ ሁሉ ነገር የኢታሊ ቫይብ አለው የምር። በቃ ኢታሊ የገባችሁ ነው ይመስላችሁ እና ለየት ይላል። እና ያው አፍጥር ሰዓት ደርሶ በከረሜላ ያገኘነው ከረሜላ ነበረ ቦርሴ ውስጥ፣ እሱን እየበላሁ ነው። እና እንዴት እንደሚያምር ይሄ ህንጻ እና በጣም ለየት ይላል የምር። እና ሲንግባ ወደ ውስጥ finish and let's enter inside. Finish and let's enter, yeah. እና እንግባ
ዋው ይለያል። የምር በጣም ነው የሚያምረው። እዩት። ይለያል። የምር በጣም ነው የሚያምረው። እና ካሲኖ ላይ ካሲኖ ነው መጨረሻ ፎቅ ላይ እና አይ ቲንክ እና ልንገባ ነው ወደ ውስጥ ሆቴል ውስጥ እና ልንገባ ነው። እዚህ ጋር ተፈትሻችሁ የምትገቡት ቼክ አድርገው ምናምን እና አሁን ያለነው ይኸው ካሲኖ ገብተናል። እና እንዳለ የቁማር ቦታ ነው የምታዩት። እንዳለ እዛ ጋር የምታዩት እንዳያንተ በዛ ጋርም እንዳለ የምታዩት እንዳለ እና የቁማር ቦታ ነው ይሄ ካሲኖ። በቃ ህዝብ እንዳለ ይኸው በቃ ባለሀብት እንዳለ እዚህ ነው ያለው። ሚሊዮኔር ቢሊዮኔር ባይሆን ማለት ነው። እዚህ ነው የሚጫወቱት ቁማር። ያው እንደዚህ ናቸው። ኖርማል ነው እዚህ ሁሉም ነው የሚጫወተው ይሄ ነገር እና እንዴት እንደሚያምር ይዩት። እና እዚህ እንዳለ በቃ የእቃ መሸጫ ወርቆች ምናምን በጣም ብዙ ብራንዶች አሉ እዚህ የሚሸጥ እና በቃ የምር ያው እንዳልኳቸው ኢታሊ ነው ያለ ነው። ይሁት ህዝብ እንዳለ እዚህ ጋር ምግብ አለ። በቃ ቁጭ ኢታሊ ነው የሚመስለው። እና እዚህ ሬስቶራንት ህዝብ እንዳለ ቁጭ ብሎ እየበላ ነው። በቃ የኢታሊ ቫይብ ማለት ነው ያለው ነው። ኢታሊ ነው እንግዲህ እያያችሁ እዚህ ጋር ምግቦች እንዳላሉ ኬኬ ቦቶን ምናምን ምግብ እየፈለግን ነው፣ ግን እስካሁን ምንም አይነት ሀላል ምግብ አላገኘንም። እዚህ እንዳለ ያው እንደምታውቁት እንዳለ ይሄ የነሱ ሲፉድ እና ሀላል አይደለም ምግባቸው እንዳለ። ሰው ግን እየበላ ነው። ኢማጂን እዚህ ቁጭ ብላ እየበላ ኢታሊ ነው ያለው። በቃ የኢታሊ ቫይብ የተሰማ እና በጣም ደስ ይላል፣ ያምራል የምር። እና ይሄ እንዴት እንደካላዩን ደግሞ እዩት እንዴት እንዳሳመሩት። አሁን ይሄ ሰማይ እንዳይመስላችሁ። አሁን ይሄ ሰማይ አይደለም የምር ዘግተውትም ራሳቸው እዩት። እና ያው ምግባችን እየበላ ነው እና ይሄን ሰማዩን ስታዩት ሪል ሊመስላችሁ ይችላል፣ ግን የምር ፌክ ነው። እዩት እዩት፣ ፌክ ነው የምር። ቻይና የማይሰራው ነገር የለም። እና ቦታው በጣም ያምራል። በቃ ኢሮፕ ያላችሁ ነው ይመስላችሁት። እዩት በቃ ዋው እንዴት አባቱ እንደሚያምር በቃ ሌላ ዓለም በጣም ለየት ይላል የምር። ኧረ ማካው እንደዚህ ነች እና በጣም ታምራለች። ፈታ እያለ ነው እያፈጠር ነው። አንድ የሚጣፍጥ ነገር ገዝቼ እያፈጠርኩ ነው እና ደስ ይላል የምር። በጣም ያምራል ቦታው ዋው። እና እዚህ ጋር በጣም የብዙ ብራንዶች ሱቆች አሉ። እዛ ጋር የምታዩቸው ሚካኤል ኮርስ አለ፣ ስዋች ማቲንኪም አለ፣ ኤንቢ አተለር አለ። እዚህ ጋር ደግሞ ሎንጊን አለ ከፊት ለፊት ሎንጊነስ ይባላል። ዋው ይሄ ቦታ እንዴት እንደሚያምር እዩት። ዋው ይለያል የምር በጣም ያምራል። እዩት ፕራዳ ትልቅ ብራንድ ነው፣ ገራሚ ብራንድ ነው። እና ይሄድና ወደ ካሲኖ ወደሚጫወቱበት ወደዛ ወርደን ወደ ውጪ ምግብ ፍለጋ ልንሄድ ነው። ያ የምር በጣም ነው የሚያምረው። በቃ ወይ እንዴት አባቱ እንደሚያምር ሁሉም ነገር እዚህ ያለው በቃ ለየት ይላል። አባቱ እንደሚያምር እዩት። ዋው ፎቶ ኦኬ ለኖ ፍራንስ ነው ኤፌል ታወር ጋር እና ያው የፍራንስን ዘፈን እየሰማን
ያው እየተመሰጠን ነው በፍራንስ ሙዚቃዎች ፈታ እያልን ነው። ደስ ይላል። እና እንዴት እንደሚያምር ቦታው ጽድት ያለ ቦታ ነው። ገራሚ ቦታ ነው። እዚህ ጋር ደግሞ ኢታሊ ቬነስ አለ። የቬነስ ከተማ በቃ ሁሉ ነገር ኮፒ አድርገው የሰሩት ማለት ነው። ሱፐር ሃይ ኮፒ እና በጣም ገራሚ ነው። እዛ ጋር ደግሞ ኤፌል ታወር አለ እና ማካው በጣም ገራሚ ከተማ ነው። የምር በጣም በቃ ጽድት ያለች ከተማ በቃ ምንም አይነት ቆሻሻ የሌለበት ፏ ያለች ከተማ ነች። ያው ከጀርባ የምታዩት ነው የኢንዲያን ጋርደን ላሳያችሁ እና የሚሳደቡ ይሄ ነው ሰዓቱን አዙሮ እና መሀል ጣቱን እያወጣ ነው እየተሳደበው ነው የምትገቡት። ሶ እንግባ እና አሁን ያሉት የምር ሽንት ቤት ውስጥ ነው ያሉት እና በቃ ይለያል። የህንዶች ሬስቶራንት አለ ሽንት ቤት ውስጥ እና ያዩት ሽንት ቤት ውስጥ ይሄን ነገር ያስቀምጣሉ እና እስቲ እንውጣና አሳያቸዋለሁ። በሩ ራሱ ማለት ነው ይሳደባሉ። የምር መሀል ጣቱን ያወጣል ምናምን። እንውጣ ከሽንት ቤት እና ይሄ ሽንት ቤት ነው እና መሀል ጣቱን አወጥቷል እና እዩት። እኔን የሚሳደበውና ሬስቶራንቱ አሪፍ ሬስቶራንት ነው። ቤቱ ምናምን ህንጻ አለው ከላይ ህንጻም አለው አሪፍ ምናምን ያለው ነገር እዚህ ጋር ያለ ነው የህንዶች ሬስቶራንት ነው። ሶ let's choose. You know what you want? Chicken biryani. Okay. You? What do you want? Me, I want to get like lamb korma or... እና ቤቱ ጽድት ያለ ነው እዩት። They don't have goat. ግን የሆነ እንትን አለው የመንፈስ ሚስብ ነገር ይሆናል። የምር ይሆናል ትንሽ ይደብራል፣ የሆነ ያስፈራል ነገር ቤቱ ምናምን የራሳቸው ይሄ የጣዖት ምናምን ይሄ የሚያመልኩት ነገር ምናምን አለ እዛ ጋር። Hello. The garlic naan. እና እኔ እንትን አዝጃለሁ ሙጋሊ ቺክን ፍራይ ራይስ ይሄኛውን። Give me two. Two garlic naan. Yes. So two garlic naan and one beef korma and one. No, not beef. Yes. For you me is this mugali chicken fried Mugali rice. chicken. Yeah. That's all? Yes, please. Thank you. You want some drink? Just water, please. For me Sprite. Sprite? Yeah, Sprite. እና ሙጋሊ ብሎ ግን እዛ ላይ ሙጋሊ ብሎ ጻፈው። የእነሱ ፍራይ ራይስ ቺክን ፍራይ ራይስ ማለት ነው አዝዣለሁ። እዛ ጋር የህንድ ዘፈን ተከፍቷል። ሬስቶራንት ውስጥ ያሉ ነገሮች ያቸው ይሄኛው ነገር አለ። አይ ዶንት ኖ ምን እንደሆነ ይሄኛው ነገር ዩት እዚህ ጋርም ሌላ አለ እና ቴሌቪዥን ደግሞ የህንድ ዘፈን ተከፍቶ እና ፈታ እያላችሁ ዘፈን እያዳመጣችሁ የህንድ ዘፈን ያው በህንድ ፊልም ያደግ ነው እና በሯ ደግሞ እቺ ነች። ያት መሀል ጣጣው አንተ ማንንም ተሳደቡ እና እየተሳደበ ነው የሚመስለው። እዚህ ጋር ብዙ ነገር አለ፣ ደስ ይላል። ሶ ሌትስ እንቀመጥ፣ ምግባችን እስኪመጣ እንጠብቃለን። ጾመኛን ምን ምግብ አልበላንም፣ የምር በጣም ርቦናል ሁለታችንም እና ጀለስም አለች። ዶንት ሴይ ሚ ጀለስ ጀለስ ላውድም እና ምግባችን እስኪመጣ ማቆያ የሆነ ነገር አመጡልን። የሳምቡሳ ቅርፊትና ሳምቡሳ ቅርፊት እና እቺ ነገር አይጣፍጥም፣ ግን
ይሄም ያስጠላል በጣም በባዶ መብላት ይቻላል እና ማቆያ ያው እኛ ሀገር የለመድነው አምጥራ ምግብ እስኪመጣልን ድረስ ቤቱ ግን ይለያል በጣም ይለያል የምር አሰራሩ ሁሉ ነገሩ ምናምን እንዴት አድርጎ እንደሰሩት so different በጣም ይለያል እና ውጪው ደግሞ ያው መርቷል እና ምግባችን እስኪመጣ ያው ስፕራይት እዚህ ጋር አለ ያ ምግቡ ሲመጣ አሳያችኋለሁ Oh, to my right, okay. Oh, his food, okay. እና ምግባችን መጥቷል። እስቲ እንጨምር። Today we are eating some Indian food, as you can see. He got them. Yeah, he got whatever he got. Bara, whatever it is. ጨልፋው ራሱ ይለያል የሆነ መፈናከቻ ምናምን ይመስላል ለየት ይላል ያ it's difference it's difference Bismillah. ጀለስ ያዘዘው ምግብ Yeah, man. Talking about jealous, you know what I'm saying? He just said what he said. and this When he said what's his jealous, name he what's means this homie. This one, lamb kurma. lamb kurma and here Garlic naan. garlic naan You know what I'm saying? እና የህንድ ቂጣና የህንድ ismatan ያ Mutton. ያ What you call it? መተን አዟል የኔ ደግሞ ያው ሙጋሊ ቺክን ፍራይድ ቺክን ነው እየበላ ነው Bismillah. የምር በጣም ገራሚ ነው እሱን አሜዚንግ እና ምንም አማርኛ አይችልም ያው ለዛ ነው በእንግሊዝኛ ነው እሱን ማውራው How is it? Nice, yeah? It's different from New Zealand. So delicious, really. No? This lamb kurma is different from New Zealand lamb kurma. But በጣም ገራሚ ምግብ ነው የምር በጣም ይጣፍጣል that's nice. You got the flavor. Wow. You got the taste. You gotta take everything. Some potatoes, some tomatoes, you know. You see them homies at the back trying to order some food, but they're not really trying to order food. They're just standing here so they can look at us. You know what I'm saying? What did I say? They working away. እዚህ ጋር ቻይኖች መጡና ጎጭ በኩል ሜኑ አለና አይተው ምናምን እኛን በመስኮት አይተው ምናምን ሄዱ አድርገም ናቸው እና በቴሌቪዥን የህንድ ዘፈን ተከፍቷል በቃ የህንድ ዘፈን እየሰማ ባት ምግብን መለጥለጥ እና በጣም ደስ ይላል ቦታው ይሄ አይዶና ቦታው ግን ኢንዲያን ጋርደን ነው ሬስቶራንት ኢንዲያን ጋርደን ሬስቶራንት ሰርች ካረጋችሁ ቅርብ ነው ከእንትኑ ከኤፍኤል ታወሩ ቅርብ ነው ትንሽ ይርቃል 2 ኪሎ ሜትር ምናምን ይርቅ ነው እና እየበላን ነው ገራሚ ምግብ ነች ምግቡ የምር በጣም ገራሚ ምግብ ነው እየበላን ነው ቀደም እንትን እዛ ካሲኖ ስንገባ አንዱ ልጅ እያናገረ ነበር ምግብ ምናምን ትፈልጋላችሁ ምናምን ብሎ ጠየቀኝ እንዴ አው ፈልጋለሁ ምናምን አፍጥር ታደርሶ ምናምን በጣም ርቦናል ከዛ ኦርደር አድርጉ ምናምን አመጣላችኋለሁ ምናምን ሲለን አይ ምናምን ቦታውን ነገርና ነው ከዛ በመሃል ተመልሰን መጣለን ምናምን እዚሁ እንመጣለን ጠብቀን ምናምን ብለነው ውስጥ ገብተን ከስንት ሰዓት በኋላ ስንመለስ ልጁ የለም ከዛ ያው ለስልካችን ምናምን ማፕ ከፍተን ምናምን
ታክሲ ጠርተን ምናምን ያው ወደዚህ መጣን። ያ አሪፍ ቤት ነው፣ ደስ ይላል እና እየበላ ነው። ገራሚ ምግብ ነው የምር። ሲጀመር እኔ የኢንዲያን ምግብ በጣም ይመቸኛል እና ይሁት ምግቡ እሱ ዴሊሸስ አልገባችሁም? የምር በጣም ገራሚ ምግብ ነው። ታውቃላችሁ አሁን ሌላ ምግብ ምናምን ብታዙ እንትን አይልም፣ አያረካችሁ። እንደዚህ አይነት ምግብ ስበሉ ይሄ ሩዝ ምናምን ስበላ እረካለሁ፣ በቃ ጠገብ ትላላችሁ። እና ግድ ደግሞ መጥገብ አለባችሁ። ጾም ላይ በደምብ ካልበላችሁ ከባድ ነው። ቤቱ ረጋ ያለ ነው ምናምን ነገር ብዙም እንትን የለም። ያው በቴሌቪዥን የሚከፈተው የህንድ ዘፈን አለ። ሌላው ነገር እንዳለ በቃ ይሄ ጌጣጌጥ ምናምን ይበዛል። ይሄ ጣሪያው ምናምን እና በጣም ለየት ይላል እንትኑ። How is it, bro? You like it? Basil. Yeah? Basil. እየጨፈጨፈ ነው እያስገባ ነው የምግብ You want basil? ያ እቺ የጭልፋ ነገር መመርመር አለባት። ትልቅ ክትትል ያስፈልጋታል። ለየት ትላለች እና ምግባችን ጨርሰናል። አሪፍ ምግብ ነበረ እና እኔ ይሄ ምግብ የምር ከ10 በጣም ተመችቶኛል እና በዛ ላይ ያው ጾምም ስለሆነ በጣም ርቦኛል እና ከ10 9.5 ሰጥቼዋለሁ። Bro, how is your food? It's good. 10 of 10. Rate? 7. 7. Only 7. Your food you finished. You got 7. I've been fasting. Of course I'm gonna So finish. only 7. Only 7. 7 is good. 7 is good, yeah? It's not above bad. average. Yeah, for me, but 9.5. Okay, that's for you. Yeah, I love it. You want it finished? Yeah. እና እሱ 7 ከ10 ሰጥቶታል ሬት። እኔ ደግሞ That's the garlic bread was a bit so far. it's amazing, yeah? 10 of 10. Yeah, That's, but it's not. but the mutton is 7. No. 7. 6. 6. Okay. But total is 7 up. ከ10 7 ሰጥቶታል። እኔ ደግሞ ከ10 9.5 እና አሪፍ ምግብ ነበረ እና ቦታው ኢንዲያን ጋርደን ሆቴል ነው። ያ ከአይፌል ታወሩ ትንሽ ይርቃል እና ያለነው ማካው ነው። ማካው ውስጥ በጣም የሚገርም ነገር ይኸውት ቪፒኤን የለኝም። አያችሁ ቪፒኤን አላበራውም ግን ይሰራል። ላሳያችሁ። ያው ኢንስታግራም ይሰራልኝ ነው። አይ ቲንክ የሚታያችሁ ከሆነ ያው ኢንስታግራም ይሰራልኝ ነው እና እዚህ ማካው እና ሆንግ ኮንግ በራሳቸው ከቻይና ውጪ ስለሆኑ ያው ቻይና ሀገር ውስጥም ቢሆኑ ከተማው ግን በራሳቸው ነው። ሁሉ ፓስፖርት አላቸው፣ የራሳቸው ባንዲራ አላቸው፣ የራሳቸው ሲስተም አላቸው ሁሉ ነገር። ግን እዚህ ማካው ስትመጡ አሊፔም ይሰራል ምናምን ግን የሚጠቀሙት የራሳቸው ብር አላቸው፣ የራሳቸው ባንዲራ እንዳልኳችሁ በቃ ሁሉ ነገር የራሳቸው ሲስተም የሚጠቀሙት እና ሰዎቹም በፖርቱጊዝ ስለተገዙ የፖርቱጋል ቋንቋ ያወራሉ፣ እንግሊዝኛ ያወራሉ። ደስ የሚለው ነገር እና እዚህ ከመጣችሁ ቻይንኛ ቻልኩ አልቻልኩም ነገር የለም። እንግሊዝኛ ይችላሉ ሰዎቹ እና ፖርቱጊዝ ይችላሉ እና ደግሞ ካንቶኒዝ ምክንያቱም የእንትን ስለሆነ ለእንትን ቅርብ ስለሆነ ለጓንጆ ምናምን ቅርብ ስለሆነ የካንቶኒዝ ቋንቋ ይናገራሉ እና በጣም ጽድት ያለች ከተማ ነች። በጣም ጽድት ያለች የምር በቃ ሆንግ ኮንግ በጣም ታምራለች። ማካውም በዛው ልክ በጣም ያምራል። በቃ እንዴት ልበላችሁ እና ሱፐር ሃይ ኮፒ ተደርጎ ነው የተሰራው። በቃ እንደ ኢሮፕ በቃ ሁሉ ነገር እዛ ቦታ ስትሄዱ ኢሮፕ ነው ይመስላችሁ። የኤፌል ታወሩ የቬነስ እንትን ቬነስ ቦታው እንዳለ ከነ ውሃው ከነ ብሪጁ ምናምን ለንደን የለንደን ክሎክ ያለ ሰዓቱ ምናምን ያን ከተማው የፍራንስ ቦታው ሊዝበንም የሊዝበን የፖርቱጋል ሊዝበን ከተማ ቦታ ማለት በቃ ኢሮፕ ያላችሁ ነው ይመስላችሁ እና በጣም ጽድት ያለ ጊዜ ያሳልፈናል። ተመችቶናል እና አሁን ማታ ሰዓት ሄዷል። ሶ ወደ ቻይና እንመለሳለን። ያ አሪፍ ጊዜ ያሳልፈናል። ስለተከታተላችሁ በጣም እናመሰግናለን። ሰብስክራይብ ማድረግ እንዳትረሱ።
ላይክ ሼር ማድረግ እንዳረሱ። በቀጣይ እንገናኛለን። ቻው